يا أمة الرسول የሐበሻ ልጆች በስደት ያላችሁ እናንተም ባታቁኝ እኔም ባላውቃችሁ በጀነት ሰላምታ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ እኔም ልበላችሁ ያልፋል ኢንሻአላህ ሶብሩ ይኑራችሁ የግጥሜ ርዕስ ስደቴን ወደድኩት ይሰኛል ስደቴን ወደድኩት ከሀገር መውጣቴን ናፍቆት ቢከብደኝም ስለያት እናቴን ግን ደስ ብሎኛል ሰው ሀገር መምጣቴ ሀገሬማ ሆኜ እንደው በደፈና ስመራው ነበረ ህይወቴን በመና እስልምናን አልተማርኩ ወይ ቁርአን አልቀራው አሄራን አስቤ ወይ መልካም አልሰራው ጃሂል ሆኜ ስኖር በድቅድቅ ጨለማ ሂጃብ እንኳን አልለብስ ሲመክሩኝ አልሰማ ስለ እስላም ካወሩ ከሰው አልስማማ መንገድ ዳር ቁጭ ብዬ ሐላፊ አግዳም ይሆን ስሳደብም ሰማ ምን ይውጠኝ ነበር ያኔ ቀብር ደርሶ ብገባ ጨለማ